የቢሸፍቱ ዓለም አቀፍ የኤርፖርት ግንባታ መጀመሩ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን በይፋ አስጀመሩ። የመጀመሪያው ምዕራፍ የአውሮፕላን ማረፊያ ስራ በዓመት 60 ሚሊዮን ተጓዦች የሚያስተናግድ ነው የተባለ ሲሆን ጠቅላይ ሚኒስትር አብይ አህመድ የፕሮጀክቱን መጀመር አስመልክቶ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ኢትዮጵያ ፈጣን የአየር ትራንስፖርት እድገትና እየሰፋ የመጣውን የኢትዮጵያ አየር መንገድ ዓለም አቀፍ ትስስር ዘላቂ ለማድረግ ወደ 25 ሚሊዮን የሚጠጉ መንገደኞችን በዓመት የማስተናገድ አቅም ላይ ከደረሰው አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በተጨማሪ አዲስ ሜጋ ጣቢያ እየለማ ይገኛለን ብለዋል። ይህ ፕሮጀክት የተለያዩ አውሮፕላን ማረፊያዎችን የመገንባት ስትራቴጂ ኢትዮጵያ ወደፊቷ የአፍሪካ ግንባር ቀደም የአየር ትራንስፖርት በር የማድረግ ዓላማ ያነገበ ነው ሲሉም ገልጸውታል። የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ አየር ትራንስፖርት መሰረተ ልማት ፕሮጀክት ይሆናል ሲሉም አያይዘው ገልጸዋል። ፕሮጀክቱ ከኢትዮጵያ ሀገራዊ ኢኮኖሚ ሪፎርም፣ የኢንዱስትሪ ማስፋፊያ አጀንዳና የረጅም ዘመን የኢንቬሽን ስትራቴጂ ጋር የተናበበ ነው ያሉ ሲሆን የኢትዮጵያ አየር መንገድ ዓለም አቀፍ ተወዳዳሪነትን ያጠናክራል ሲሉም ገልጸውታል። በኤኤፍሲኤፍቲ ማዕቀፍ የአፍሪካን የማገናኘት አቅም ይጨምራል፣ የንግድና ቱሪዝም ኮሪደሮችን ያሰፋል፣ የኢትዮጵያንም ቀዳሚ የበይነ አህጉር ማዕከል ያደርጋታል ሲሉም አክለዋል። ጠቅላይ ሚኒስትሩ ከአዲስ አበባ ደቡብ ምስራቅ 40 ኪሎ ሜትር አካባቢ የምትገኘውና ከ1910 ሜትር ከፍታ ያላ ቢሸፍቱ ለአውሮፕላኑ የስራ የተመቸ ከባቢ ያላ ሲሆን መዳረሻቸውን ኢትዮጵያ ላደረጉም ሆነ ለትራንዚት መንገደኞች ብቁ ሁኔታ ያላትና ሲሉም አያይዘው ገልጸዋል። ለመዲናችን ያላ ቅርበት ከነባሩ አየር ትራንስፖርት ምህዳር ጋር በቀላሉ የተዋሃደ አሰራር እንዲኖር ምቹ ሁኔታ ይፈጥራል ያሉ ሲሆን የመጀመሪያው ምዕራፍ የአውሮፕላን ማረፊያ ስራ በዓመት 60 ሚሊዮን ተጓዦችን የሚያስተናግድ ሲሆን ሲጠናቀቅም አፍሪካን ከዓለም አቀፍ የአየር ትራንስፖርት መናኸሪያ አንዷ የሚያደርጋ በዓመት 110 ሚሊዮን መንገደኞችን የማስተናገድ አቅም ላይ ይደርሳል ብለዋል። ይህ አረብ ኒውስ ነው። ይመቻችሁ።